ከመልካም ሰው ጋር መኖር ገነትን በምድር ላይ በጥቂቱ ማጣጣም ነው ብዬ አምናለሁ። ምክንያቱም እረፍት ነው በቃ ከመልካም ሰው ጋር መኖር። ምሳሌ 31:12 ላይ አንዱ የልባም ሴት ወይ የዚች ምሳሌ 31 ላይ ያለች ሴት ባህሪ በህይወት ዘመኗ ሁሉ መልካም ታደርግለታለች እንጂ አትጎዳውም ይላል። መልካምነት በተግባርም በንግግርም ይገለጣል። ግን ዋና ምንጩ ልብ ነው ብዬ አምናለሁ። መጽሐፍ ቅዱስ ሲነግረን ሰው በልቡ እንዳለ ወይ በልቡ እንዳሰበ ልክ እንደዛው ነው ይለናልና ሰው ውስጡ ልቡ መልካም ከሆነ ያ መልካምነት በንግግርም በተግባርም ይገለጣል። በንግግር እኔ ግልጽ ነኝ ምናምን ብለው በጣም የሚጎዳ ቃል የሚናገሩናል። ልባቸው ከዛ ንግግራቸው የተለየ ነው ብዬ አላምንም። ምክንያቱም ሰው በልቡ ከሞላው ነው አንደበቱ የሚናገረው የእግዚአብሔር ቃል እንደሚነግረን እና ተግባርም እንደዛው ነው። በተግባርም የሚጎዳን ነገር የሚያደርጉ ሰዎች ልባቸው ከዛ የተለየ አይደለም። ግን እቺ ልባም ሴት መልካም ማድረግ አንዱ ባህሪዋ ነው። መልካምነት ከእግዚአብሔርም የምንካፈለው አንዱ ባህሪ ነው። የመንፈስ ቅዱስ ፍሬም ነው። ከመንፈስ ቅዱስ ፍሬዎች አንዱ መልካምነት ነው እና ከግንዱ ጋር በተጣበቅን ቁጥር መልካምነትን አብዝተን እናፈራለን። ከእግዚአብሔር ጋር በጸሎት ቃሉን በማንበብ ህብረታችንን ባበረታን ቁጥር የመልካምነት ፍሬን አብዝተን ማፍራት እንችላለን እና መልካም መሆንን መልካምነትን በህይወታችን ከምንለማመድባቸው ወይ ከምናበረታባቸው ወይ የመልካምነት ፍሬን ከምናበዛባቸው መንገዶች አንዱ መልካም ከሆነው ከእግዚአብሔር ጋር የቀረበ ጉዞ ማድረግ ነው። አብረን ዋክ ማድረግ ነው ከእግዚአብሔር ጋር። ሌላኛው ደግሞ ከመልካም ሰዎች ጋር በተጓዝን ቁጥር ነው። መዝሙረ ዳዊት ላይ ሲናገር ምዕራፍ 1 ላይ ምስጉን ነው ይላል አይደል? በክፎች ምክር የማይሄድ በክፎች ምክር ባለመሄድ ነው። ቢላ ቢላን እንደሚስል ጓደኛ ጓደኛውን ይስላል አይደል? መጽሐፍ ቅዱስ የሚለና ጠቢብ ሰው ጓደኞችን በጥንቃቄ ነው የሚመርጠው መጽሐፍ ቅዱስ እንደሚናገርና በክፎች መንገድ የምንሄድ ምክር የምንሄድ ህብረት የምናረግ ከክፎች ሰዎች ጋር ከሆነ ቀስ እያለን እኛም ወደ እነሱ መንገድ እንገባለን። ግን ከመልካም ሰዎች ጋር ባሳለፍን ህብረት ባረግን ቁጥር መልካም ነገር ለማድረግ እንበረታታለን እና ከእግዚአብሔር ጋር ባለን ግንኙነት ከሰዎች ከመልካም ሰዎች ጋር ባለን ግንኙነት ይሄ መልካምነታችንን እያበዛ ነው እያዳበር ነው መሄድ እንችላለን እና መልካምነት ደግሞ ለራስ ነው። ሰው የዘራውን ያንኑ ስለሚያጭድ ማለት ነው እና መዝሙር 37 ላይ ሲናገር ክፉና ጨካኙ ሰው ይላል እንደ ሊባኖስ ዝግባ ለምልሞ አየሁት ይላል እና ዳግመኛ በዛ ሳልፍ ግን በቦታው የለም ይላልና ለራስ ነው መልካምነት ተመልሶ ወደኛ ይመጣል በተለያየ መንገድ እና መልካምነት ለሌሎች ሰዎች እረፍት እንድንሆን ምክንያት ያደርገናል። ደግሞ ለራሳችንም ደግሞ ተመልሶ ይከፍለናል። አንዱ የልባም ሴት የጥበበኛ ሴት ባህሪ መልካም ማድረግ መልካምነት ነው።